ምን ያረጋ ነው? ምን ጀመረ? ምን ሆነች ደግሞ? የተሻለ ከሆነ ሰዎች ይቀናሉ። አጋንንት በውስጣቸው አለ። ማን ያዘዋልም አዶናይም አልተሳሳቱም። ይህም ቪዲዮ ስሜቴን ተቆጣጣሪ ለመስራት በርካታ ጥረትን አድርጌ መጨረሻ ላይ ተሳካልኝ ይመስለኛል። ይህንን ቪዲዮ ባልሰራው በጣም ደስ ይለኝ ነበር። ወይም ከኔ ይጠበቃልም ያይጠበቅም የሚለው ላይ እርግጠኛ አይደለሁም እውነት ለመናገር። ማን ያዘዋል ላይ ይደርስ የነበረውን ትችት ተመለከትኩና ሰው ሳይረዳው ቀርቶ ነው ወይስ ክፋቱን ለመሸፈን ፈልጎ ነው የሚል ቁጭት አደረብኝ። ከህይወቴ ጨርፌ በዝርዝር እንዲህ ነው እንደዛ ነው ብዬ መናገር ባልችልም ያን ማለት ለሰዳቢ ዱላ ማቀበል ሆኖ ቢሰማኝም ነገር ግን በሁላችሁ ዘንድ ያለውን መልካም ሐሳብ አክብሬ ሰው ጥሩ ነው፣ ሰው በጎ ነው፣ ሰው ያስፈልጋል የሚለውን ሐሳብ ሳቀነቅን የኖርኩ እምኖርም መሆኔን እንድታውቁልኝ እያልኩኝ ነገር ግን የወንድሞቼ ሐሳብ በፍጹም የተሳሳተ አለመሆኑን መግለጽ እወዳለሁ። አንዱ ላንዱ የማይተኛበት አንዱ ላንዱን ሰይጣናዊ ሸክምን የሚያሸክምበት የሰይጣን ቀኝ እጅ ሆኖ በማገልገል የሰው መንገድ የሚያደነቃቅፍበት አግባብ በጣም ብዙ ነው። እንዲህ አይነት ነገር ከደረሰባችሁ ሰዎች አንዱ ነኝ። ቅድም እንደነገርኳችሁ በዝርዝር መናገር የምፈልገው ነገር የለም። ነገር ግን እንዴት ልበላችሁ እናንተ በመንገዳችሁ መቃናት ሲሆን ተናግራችሁ መደመጥ የዘራችሁትን ማፈስ ማፍራት ስትፈልጉ ያ ደስታ የማይፈጥርላችሁ ሰዎች ከጎናችሁ ከጎረቤታችሁ ይነሳሉ። ሰርታችሁ እንዳታገኙ ባገኛችሁትም እንዳትባረኩ በቤተሰቦቻችሁ በልጆቻችሁ ፈተናና መከራ እንዲሞላባችሁ የሚሰሩ ከጎናችሁ ሆነው ጥርሳቸውን እያሳዩ ነገር ግን በሆዳቸው የሚያርዷችሁ የእናንተ ቀና ማለት የሚያንገበግባቸው ሰዎች ከዙሪያችሁ አሉ። ከዛ በኋላ በህይወታችሁ ምናልባትም እነሱ እንዳታልፉ የሚፈልጉትና የሚመስላቸውን ነገር ያሸክሟቸዋል። በየጸበሉ ያንከራትቷቸዋል። በየገዳሙ ትወርዳላችሁ። በየአባቶች እግር ስር ትደፋላችሁ። የነሱ ክፉ አጋጣሚ ለእናንተ በጎ ገጸ በረከትን ይዞ ይመጣል። መንፈሳዊ ኃይልንም ያላብሳል። ምክንያቱም እግዚአብሔር ደግ ስለሆነ እነሱ ባሳመሟችሁ ህመም በሆዳችሁ ያንን ችላችሁ በቅድስናው ስፍራ መገኘት በራሱ ባትድኑ እንኳን ትልቅ ድል ነው። እኔ አንድ የመጨረሻ ነገር እዚህ ላይ ላስቀምጥ። የትኛውም አይነት ፍላጻ ቢወረወር የትኛውም ክፋትና በጎ ያልሆነ ነገር ከጎናችን ቢሰነዘር እግዚአብሔር ታማኝ ነው። ቤቱን አለመልቀቅ ክብርንም ዝቅ አለማድረግ የኛ የሁላችንም ገንዘብ እንዲሆን አደራችሁን እላለሁ። በተለይ ደግሞ በሃይማኖት ውስጥ እንዲህ ያለ ክፉ ነገርን የሚያደርጉ የሚተበትቡ ሰዎች ሲገጥሟችሁ በፍጹም ሃይማኖታችሁን አትጠራጠሩ። ሃይማኖታችን ንጽሕት ናት። ክፉ አድራጊ ሰው ነው። ለክፎች የምንተዋት ቤት ልትኖረን አይገባም። በዛ ስራቸው